እንዴት ናችሁ YouTube how you doing how you feeling ማለት ነው so today በጁላይ 20 ማርኬት ፕራይስ አክሽን ማለት ነው or በመንዴ ማርኬት ፕራይስ አክሽን ነው ማለት ነው እንደ ኒውስ መንዴ ያልነበረ ሰኞ ነበር ማለት ነው ትላንትና ዛሬ ቪዲዮ ሪከርድ አድርገው today ማክሰኞ ነው ፖስት ማድረገው so ምንድነው ትላንትና ብዙ ሰዎች ሁሉም ተመሳሳይ like majority of IT traders እንዳለ ተመሳሳይ ትሬድ ነው ቴክ የተደረገው በጣም ኢዚ በቃ ፍሪ የነበረ ትሬድ ነው honestly speaking except እኔ ግን ቴክ አላደረኩትም ትሬድ ነው ማለት ነው ምክንያቱም ትንሽ ሬድ ፍላጎች ነበሩ ለኔ so ዋናው በጣም A+ የሚባለው ትሬድ በጣም ቴክስቡክ የሚባለው ትሬድ ቴክ አላደረኩትም ነበር ግን ይሄ መታየት ነበር ቴክስቡክ ትሬድ የሚባል የነበረው for the day ማለት ነው ምን ነበር ለምን ነው ቴክስቡክ ያደረገው ብላችሁ ብትጠይቁኝ so first thing market bearish ነበረ የዳይሬክሽኑን በደንብ ማየት እንችላለን like market structure በጣም bearish ነበረ እንደምናየው እዚህ አካባቢ ነበረ ማርኬት በቃ ዳምፕ ያደረገ ነበር ሪአክት አደረገ ይሄው መጣ ማርኬት ኦፕን አደረገ ቡሊሽ ሊከፈተ በደንብ ሪአክት አደረገ to this 4 hour gap ከዛ 4 hour gap ነው bearish continuation or bearish ያው continuation ምክንያቱም ዳምፕ ያደረገ ስለነበረ እሱ ነበር ቴክ ለመደረግ የተሞከረው ማለት ነው so እንደዛ ነበር የሁሉም ሰው አላማም የነበረው ሐሳባቸውም የነበረው እሱ ነበር በመቀጠል ደግሞ there was also SMT ማለት ነው ከES ጋር ማለት ነው የፍራይዴ ኤዥን ሃይዴ ምናምን SMT ነበረ so በቃ like ማርኬት bearish እንደሚወርድ like 100% አረጋግጦ ነበር ማለት ነው as we can see ማለት ነው 100% bearish እንደሚወርድ በቃ እርግጠኛ መሆን እንችል ነበር ከዛ ደግሞ ያው 5 minutes ላይ 50 minutes ላይ ምናምን ስታዩት እዚህ ጋር low resistance liquidity ነበረች ማለት ነው low resistance liquidity ነበረች እዚህ ጋር ታለ እዚህ ጋር እነዚህ የምታቸው እነዚህ low resistance liquidity ነው ለወረና lower time frame ነው ያገባችሁ ቁጥር ጽድት ያለ low resistance liquidity ነው ይሄ አሁን ማርኬት እዚህ ጋር የማይመጣበት ምንም አይነት ምክንያት የለውም so እሱ ነበር ገብቶ ሴል ለማለት ሁሉም ሰው የሞከረው ማለት ነው so በጣም ጸዴ ትሬድ ነበረች ማለት ነው so በጣም አጭሩ ብዙ ኤክስፕላኔሽን ማያስፈልገው ትሬድ ነበረ ኤክሰፕት አንዳንድ ነገሮች ማለት ኢንትሪ ቤዝድ ላይ ያው ዳይሬክሽን ዋይዝ በጣም ቤሪሽ እንደሆነ ማረጋገጥ እንችላለን ማለት ነው so ኢንትሪ ቤዝድ ላይ ምንድን ነበረ SMT ፈጥሮልን ነበር ከማክሮ ታይም በፊት እንደዚህ አይነት SMT ነበር እኔ ሬድ ፍላግ የሆነ ቢምክታት SMT ማርኬት ኢንቫሊድ ሲያደርገው እንደዚህ SMT ነበር while ES ደግሞ እንደዚህ ወደታች ይሄን ሃይቴክ ማድረግ አልቻለም ነበር በቃ ኢንቨርት እስካያደርግ ጠብቄ ሴል በቃ ለጋባይ ነበረበት አይነት ትሬድ ነበር ማለት ነው so ምን ተፈጠረ SMT ኢንቫሊድ ተደረገች ES መጥቶ ሃዩን እንደምንም አድርጎ ቴክ አደረገው so SMT ቫሊድ ሆነ SMT ኢንቫሊድ ሲሆን ያው የመጠራጠር ስሜት ይሰማቸዋል low resistance liquidity ታችን ሪስክ ቢያደርግም ዊክ አውት ተደርጌ ወደ low resistance liquidity ማርኬት የሚሄድ ትልቅ የሆነ ቻንስ አለው ማለት እንዴት ነው አሁን ወረደ so ከወረደ በኋላ maybe እቺን ሃይ ራሱ ማርኬት መጥቶ ሊያጸዳት ይችላል አሲና ሊኩዊዲቲ ማለት or ሌላ SMT ፎርሙላ ማድረግ መጥቶ እቺ ሊኩዊዲቲ አጽድቷት ወይ ናስዳክ እንደዚህ ሆኖ ወደታች ሆኖ ልንዘጋ እንችላለን ማለት ነው ከሙቭ በፊት ስለዚህ ሱሪስ ሞሰር አልፈለኩም ነበር SMT ፎርም ካደረገ በቃ ከSMT በኋላ ማክሮ ታይም ላይ በደንብ አድርጌ ቴክ አደርጋለሁ ብዬ ነበር ግን ልክ እቺ ከዚህች ኢንቨርሽን በኋላ ማርኬት ምንም አይነት መመለሻ አላሳየም ቴክ ያደረጉት ሰዎችም W ነው ይችላሉ ግን ኮንፈርሜሽን ትንሽ ስለሚያስፈልግ ስለነበር ነው ባኒ እየታ ለዛ ነው ያልገቡት ማለት ነው እሺ ሞር ኮንፈርሜሽን እየጠበቁበት ነበር ከዛ እንደምንየው ገባ ኢንቨርት አደረገ ማርኬት ፒም እያለች ወረደች እኒ ሎው ሬዚስታንስ በደንብ አርጋና ያጸዳችሁ ላይ በደንብ ስል እንደምትዩት በደንብ አርጎ ነው ያጸዳው ማርኬት ሎው ሬዚስታንሱ ከዛም በኋላ የሚያምር ዳምፕ አይተናል ከዛ በኋላ ግን ቡሊሽ ሙቭ ጀመረ ማለት ነው ቡሊሽ ሙቭ መቼ ነው ትሬድ ቡሊሽ ሙቭ ከስንት ሰዓት ጀምሮ ነው የጀመረው ማንዲ 20 ቡሊሽ ሙቭ ብቻ ያው ከፒኤም ሴሽኑ ጀምሮ ቡሊሽ ሙቭ በደንብ ጀመረ ማለት ነው ሶ ይሄን ይመስላል ማለት ነው መቼ ነው የመንዴ ጁላይ 20 ማርኬት ፕራይስ አክሽን ላይክ እና ሰብስክራይብ ማድረግ እንዳትረሱ ማለት ነው everybody peace out